እንግዲህ ተምራችሁ ያላገኛችሁትን ሰላም፣ ገንዘብ ሰብስባችሁ ያላገኛችሁትን ሰላም፣ አግብታችሁም ያላገኛችሁትን ሰላም፣ ነግዳችሁም ያላገኛችሁትን ሰላም ክርስቶስ ይሰጣችኋል። እሱ እውነተኛ ሰላም ነው። እርሱን ማግኘት አለብን። ሰላም ሰጠን። መጀመሪያ ተገኝቶ ይውላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ? የትንሣኤ ዕለት ሰላም። እስቲ ሰላም በሉ እንጂ ካህኑ በየሰዓቱ ምንድነው ሰላም ምንድነው የሚለው? ለኩልክሙ ሰላም ከእናንተ ጋር ምን ይበል ይኑር፣ ምስለ መንፈስከ እንደ ቃል ይደረግልህ። እቺ ነው የምንመረቀው። እቺን ሰላም ሐዋርያት ጌታ ለሐዋርያት የትንሣኤ ዕለት የሰጣቸው ሰላም ነው። እና ወገኖች ሰላምን የሚሰጠን ክርስቶስ ነው። ኢትዮጵያ ሰላም የምታገኘው እኛ ሰላም ስናገኝ ነው። ሰላማችን ደግሞ ማን ነው ወገኖች? በሉ ነው እንግዲህ ጥማችን ወደሚቆርጥልን ወደ ክርስቶስ እንምጣ። ሁላችንም ሕይወታችንን እናስተካክል። ከሱ ጋር ኑሩ። ከቤተ ክርስቲያን አትለዩ። ሥጋው ደግሞ ተቀበሉ። መጽሐፍ ቅዱስ አንብቡ። ሞኝ አትሁኑ። ዘመኑ ዝም ብሎ የሚኖርበት አይደለም። እናንተ ካላወቃችሁ የእናንተ ልጆች ነገ ምን ሊሆኑ እንደሚችሉ አስታውሱ። ልጆቻችሁ ነገ በፓጋኒዝም፣ በኤቲዝም፣ በኢስላሚክ ዶክትሪን፣ በፕሮቴስታንቲዝም፣ በሴታኒዝም በዚህ ሁሉ ጥያቄ ተተብትበው ነው የሚያድጉ። ምን እንደምትመልሱላችሁ እንጃላችሁ። አታነቡማ? ምን እንደምትመልሱላችሁ እስቲ ነገ ገዝታችሁ በምትሰጧቸው ስልክ ስለ ሰይጣን ይሰበካል። ስለ ሰይጣን ዝሙት አለ እዚያ ውስጥ። ያን ጊዜ እነዚህ ልጆች ማን እንደሚመልሳቸው አታነቡምና አንብቡ። በቀን አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሰላም ይሰጣችኋል። ኖን ማይቶት ለእግሬ ሕግ ከብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ስለዚህ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ስለሆነ ነው ለ12ቱ ደቀ መዛሙርቱ ያንን ሕይወት ሰጣቸው። በዓለም ላይ ሕይወትን ሁሉ አፈሰሱት። ሕይወት የሆነ ኢየሱስ ክርስቶስ በዚህም ሀገር በሀገራችን በኢትዮጵያም በዓለም ላይ የተዘራውን የሞተ ሾህ ሁሉ ይንቀልልን።